እስር ቤት ሲባል በአእምሯችን የሚመጣው ምስል ግልጽ ነው። ጨለማ ክፍል፣ ብረት የለበሰ በርና የተገደበ ነፃነት። ነገር ግን በዓለማችን ላይ እስር ቤት የሚለውን ቃል ትርጉም ሙሉ በሙሉ የተለየባቸው ቦታዎች እንዳሉ ስንቶቻችሁ ታውቃላችሁ? ገና ከመግቢያው በር ጀምሮ እንኳን ደህና መጡ ተብለው አቀባበል ተደርጎሎት በውስጡ የራሱ የሆነ ቴሌቪዥን፣ የሙዚቃ ስቱዲዮ፣ ምቹ አልጋዎችና እንደ ሆቴል የሚያገለግሉ ዘመናዊ መገልገያዎች ያሉት እስር ቤት ቢኖርስ? ዛሬ በዓለማችን ላይ እጅግ በጣም ቅንጡና ምቾት የተሞላባቸውን 10 እስር ቤቶችን እናስጎበኛችኋለን። ቪዲዮን በመመልከትና እናንተን ያስገረማችሁን እስር ቤት በኮመንት ያስቀምጡልን እያልኩ አዳዲስ የሆናችሁ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ እያልኩኝ ወደ ዛሬው ቪዲዮ አለፍኩ። ሃልደን እስር ቤት ኖርዌይ። ይህ እስር ቤት መዝናኛ ከከተማ ወጣ ያለ ሪዞርት እንጂ እስር ቤት አይመስልም። ከፍተኛ የደህንነት ግድግዳዎች የሉትም። ተፈጥሮ ከግንባታው ጋር በመዋሃድ ታራሚዎች በአረንጓዴ ቦታዎችና የተፈጥሮን ብርሃን እንዲያዩ ተደርጎ እንደ አውሮፓውያኑ የዘመን አቆጣጠር በ2010 ዓመተ ምህረት የተመሰረተ እንደሆነ ከሰማን በኋላ ነበር ለመሄድ ጉዟችንን የጀመርነው። ገና ከመግቢያው ተፈጥሮ ባላበሰችው ውበት በመታገዝ እንኳን ደህና መጣችሁ በሚል የከበረ አቀባበል ተቀብለውን ነበር ጉብኝታችንን የጀመርነው። ከመንገድ እንደ መምጣታችሁ መጠን አረፍ የምትሉበትን ክፍል እናሳያችሁ ብለው ወደ ክፍሉ አቀናን። ክፍሉ በውስጡ የሚያምር አልጋ፣ ቴሌቪዥን፣ የራሱ የሆነ ላፕቶፕ ኮምፒውተር ከኢንተርኔት ጋር የተሟላ እጅግ ዘመናዊ ሻወር፣ ቢፈልጉ በሙቅ ቢያሻው በቀዝቃዛ እጅግ ዘመናዊ ኪችን ከነሙሉቃው አቀርበንሎታል። ከመንገድ እንደ መምጣቶ ትንሽ አረፍ ይበሉና በኋላ ተገናኝተን ጉብኝታችንን እንቀጥላለን። እኔም በሁኔታው እጅግ ግራ እየተጋባው መጣው። እስር ቤት ወይንስ ጠሮ አስይዤ ለመዝናናት የመጣሁበት ሪዞርት? ብቻ በሀሳብ ውስጥ ሆኜ ሻወሬን ገባው። አስጎብኚ እስኪመጣ ወደ መስኮቱ ጠጋ በማለት በግቢ ውስጥ ያለውን እንቅስቃሴ ስመለከት በነፃነት ከፖሊሶች ጋር ገሚሱ ሲዝናና፣ ሌላኛው ተፈጥሮ ባላበሰችው ነፋሻማ ቦታ ላይ ቁጭ ብለው ሲያወሩ ስመለከት ይበልጥ እየተገረምኩ አስጎብኚ በድንገት በዚህ መሃል መጣ። በቀጠሯችን መሰረት የምንጎበኛቸው ስፍራዎች በማለት በግቢው ያለውን እንቅስቃሴ በግርምት ስመለከት በነፃነት ከፖሊሶቹ ጋር ገሚሱ ሲዝናና፣ ሌላኛው ተፈጥሮ ባላበሰችው ነፋሻማ ቦታ ላይ ቁጭ ብለው ሲያወሩ ስመለከት ይበልጥ እየተገረምኩኝ አስጎብኚ በድንገት መጣ። በቀጠሯችን መሰረት የምንጎበኛቸው ስፍራዎች በማለት ከዚህ እንጀምር። ይህ የምትመለከተው የሙዚቃ ማቀናበሪያ ስቱዲዮ ሲሆን ታራሚዎች በዚህ መስክ መሰልጠን ለሚፈልጉ ከውጭ ባለሙያ መጥቶ የሚሰለጥኑበት፣ እነሱም ለብቻቸው በፈለጉ ሰዓት ልምምድ የሚያደርጉበት ስፍራ ነው። ክፍሉን ተዘዋውረን ከጎበኘን በኋላ በቀጣይ ደግሞ ዘመናዊ መኪኖች ወደ ቆሙበት ስፍራ ወሰደኝና ይህ የምትመለከታቸው ዘመናዊ መኪኖች በመካኒክ ሙያ መሰልጠን ለሚፈልጉ ታራሚዎች ለተግባር ልምምድ የሚሆኑ መኪኖች ናቸው በማለት አጠቃላይ ገራዡንና ሌሎችም በግቢ ውስጥ ያሉ ስፍራዎችን ከጎበኘን በኋላ እንግዲህ ግቢያችን ይህንን ይመስላል። ከመሰነባበታችን በፊት ጥያቄ ካለ ሲለኝ፣ አዎ በሚገባ። እንዴት ታራሚዎች ክፍል ውስጥ ቢላ ከነማብሰያው ሌላ የማብሰያ ስፍራ የለውም? እስካሁንስ ምንም አይነት ችግር አልገጠማችሁም? በመቀጠልም ታራሚዎች ቀን ቀን ይወጣሉ ይገባሉ፣ ወደ ከተማም ጭምር። እንዴት በሰሩት ስራ እየታረሙ መሆኑን ያውቃሉ? በሚል ላቀረብኩላቸው ጥያቄ እንዲህ በማለት መልሰዋል። እስከዛሬ ድረስ ምንም አይነት ችግር አልገጠመንም። እንደምታውቀው በግቢ ውስጥም ሆነ ከግቢ ውጪ ምንም አይነት መሳሪያ የታጠቀ ፖሊስ የለም። ምክንያቱም እኛ ጋር የሚመጡት ጥፋታቸውን አምነው ነውና፣ ደግሞ በዚህ መልኩ አስተምረን እንለቃቸዋለን። እስከዛሬ ድረስ ወጥቶ በድጋሚ መጣ የለም። ስለመጣ ከልብ እናመሰግናለን። በቀጣይ ያለውን አንተ ጎብኝ። እኔ ለተመልካቾች በዚህ ቪዲዮ ስር በኮመንት መስጫው ላይ እኔን እሰረኝ ለሚል 5 ሰዎች የ10 ቀን የነጻ እስር አዘጋጅተናል። እስኪ እንደሰማችሁት የሚፈልግ በድሉ ይጠቀም እያልኩኝ ጉብኝታችንን እንቀጥል። ፓርቶይ እስር ቤት ኖርዌይ። ይህ ቦታ በኖርዌይ አስሎ ደሴት ላይ የሚገኝ ነው። በታሪክ ወደ ኋላ ስንመለስ እንደ አውሮፓውያኑ የዘመን አቆጣጠር በ1900ዎቹ መጀመሪያ ላይ እንደ ታዳጊዎች ማረሚያ ቤት ሆኖ ነበር የተቋቋመው። ነገር ግን በአሁኑ መልኩና አሰራሩ ማለትም በአዋቂዎች እስር ቤትነት በድጋሚ አገልግሎት መስጠት የጀመረው በ1982 ሲሆን በእስር ቤቱ የሚገኙ እስረኞች የሚኖሩት ለራሳቸው በተዘጋጁ
ትናንሽ የእንጨት ቤቶች ውስጥ ሲሆን እስረኞቹም በምግብ፣ በእንጨት ስራ፣ በፈርኒቸር እና በፈረስ ግልቢያ እና በሌሎችም ሙያዎች የሙያ ክህሎት ስልጠናዎችን ይወስዳሉ። በትርፍ ጊዜያቸውም በቴኒስ ጨዋታ፣ በውሃ ዋና፣ በአሳ ማጥመድ እና ፀሐይ በመሞቅ ጊዜያቸውን የሚያሳልፉ ሲሆን ይህ ሁኔታ ከእስር ቤት ይልቅ እንደ መዝናኛ የሚታይ ሲሆን ከዚህም የተነሳ በስፍራው የሚታሰሩ ሰዎች እስረኛ ከመባል ይልቅ ቱሪስት የሚል መጠሪያ ተሰጥቷቸዋል። የሊዮቤን የፍትህ ማዕከል ኦስትሪያ እጅግ ዘመናዊ የቢሮ ህንፃ ወይንም የቅንጡ ሆቴል ህንፃን ይመስላል። ይህ ህንፃ ዲዛይኑ በታዋቂው አርክቴክት በጆሴፍ ሆንሲን ሲሆን ማዕከሉም እንደ አውሮፓውያኑ የዘመን አቆጣጠር በ2005 ነበር ስራ የጀመረው። በውስጡም የራሳቸው የግል መታጠቢያ ቤት፣ ሰፊ በረንዳ እና ዘመናዊ ማዕድ ቤት ያለው ሲሆን ህንፃው በመስታወት የተሰራ በመሆኑም የተፈጥሮ ብርሃን በስፋት እንዲገባ በማድረግ ለታራሚዎች ጤናማ የስነ ልቦና ሁኔታን ይፈጥራል። እስር ቤቱም ለየት የሚያደርገው ነገር የፍትህ መስጫ ወይንም ችሎቱ የሚገኘው በአንድ ግቢ ውስጥ በመሆኑ ነው። የሊዮቤን የፍትህ ማዕከል ኦስትሪያ እጅግ ዘመናዊ የቢሮ ህንፃ ወይንም የቅንጡ ሆቴል ህንፃን ይመስላል። ይህ ህንፃ ዲዛይኑ በታዋቂው አርክቴክት በጆሴፍ ሆንሲን ሲሆን ማዕከሉም እንደ አውሮፓውያኑ የዘመን አቆጣጠር በ2005 ነበር ስራ የጀመረው። በውስጡም የራሳቸው የግል መታጠቢያ ቤት፣ ሰፊ በረንዳ እና ዘመናዊ ማዕድ ቤት ያለው ሲሆን ህንፃው በመስታወት የተሰራ በመሆኑም የተፈጥሮ ብርሃን በስፋት እንዲገባ በማድረግ ለታራሚዎች ጤናማ የስነ ልቦና ሁኔታን ይፈጥራል። እስር ቤቱም ለየት የሚያደርገው ነገር የፍትህ መስጫ ወይንም ችሎቱ የሚገኘው በአንድ ግቢ ውስጥ በመሆኑ ነው። አራንጁኤዝ እስር ቤት ስፔን በስፔን ውስጥ ከሚገኙ በጣም ልዩ እስር ቤቶች አንዱ ሲሆን በዋነኝነት የሚታወቀው ለቤተሰብ ተስማሚ በሆነ አሰራሩ ነው። ነገሩ እንዲህ ነው። በእስር ቤቱ ግድግዳዎች ላይ በርካታ አሻንጉሊቶች የሚገኙ ሲሆን ይህም በወላጆቻቸው እስር ምክንያት ለሚመጡ ህጻናት አካባቢውን ሳይፈሩ እንዲላመዱትና ወላጆችም በሰሩት ስህተት ምክንያት ከልጆቻቸው ጋር ያላቸው ግንኙነት ሳይቋረጥ ደስተኛ ህይወት እንዲያሳልፉ በሚል ሲሆን ህጻናቱም እስከ 3 ዓመታቸው ብቻ በዚህ ስፍራ መቆየት ይችላሉ። ወላጆችም ከዚህ ሲወጡ ኃላፊነት እንዲሰማቸው በማድረግ ከእስር ሲለቀቁ የተሻለ አባትና እናት ሆነው ወደ ማህበረሰቡ እንዲለቀቁ ያግዛል። ሶለንቱና እስር ቤት ስዊድን እስረኞች በዘመናዊ የጂም ማዕከል፣ ምቹ የንባብ ቦታዎችና የራሳቸው የምግብ ማብሰያ አላቸው። የጥበቃ ሰራተኞቹም ከእስረኞቹ ጋር አብረው ምግብ ይመገባሉ፣ ስፖርትም ይሰራሉ። ይህ በእስረኞቹና በጠባቂዎቹ መካከል ያለውን የመቃቃር ስሜት በማጥፋት ጤናማ ማህበራዊ ግንኙነትን ለመፍጠር ይረዳል። እስር ቤቱም እንደ አውሮፓውያኑ የዘመን አቆጣጠር 2011 የተከፈተ በስዊድን የሚገኝ ከፍተኛ ጥበቃ ያለው የእስረኛ ማቆያ ሲሆን ጠባቂዎቹም ቅጣት ሰጪ ብቻ ሳይሆኑ ከእስረኞቹ ጋር እየተጫወቱ ወይንም ፊልም እያዩ የሚወያዩ አሰልጣኞችም ናቸው። አታጎ ማረሚያ ማዕከል ኒውዚላንድ በአካባቢው ሰዎች ሚልትሃን ሂልተን በሚል የሆቴል ስም ይጠራል። እስረኞች ምቹ በሆኑ ስፍራዎች ውስጥ ዘመናዊ ቲቪ እና አልጋ ባለው ክፍል ውስጥ ምቾታቸው ተጠብቆ ይተኛሉ። በተጨማሪም እርሻ፣ ኤሌክትሪክ እና የምግብ ስራ ስልጠናዎችን በመውሰድ አእምሯቸውን ገንቢ በሆነ ተግባራት ላይ እንዲያተኩሩ ይደረጋል። ማዕከሉ በይፋ ስራ የጀመረው እንደ አውሮፓውያኑ የዘመን አቆጣጠር በ2007 ሲሆን ይህ ማዕከል በኒውዚላንድ መንግስት ከተገነቡ 4 አዳዲስ ማረሚያ ቤቶች አካል ሆኖ የተገነባ ሲሆን በወቅቱም የነበረውን አሮጌ እስር ቤቶች በዘመናዊ ለማደስ የተደረገ ጥረት አካል በመሆን እስር ቤቱ እስከዛሬ ድረስ በማገልገል ላይ ይገኛል። ፋልስ ቡቴል ማረሚያ ቤት ጀርመን። ይህ ማረሚያ ቤት ውስጡ ውብ ቤተ መንግስት ይመስላል። የእድሜ ልክ እስረኞች ሳይቀሩ ሰፊ አልጋና ሶፋ፣ የግል መታጠቢያ ባላቸው ምቹ እና ብሩህ ክፍሎች ውስጥ ምቾታቸው ልክ እንደ ባለ 5 ኮከብ ሆቴል ተጠብቆ ይኖራሉ። ማረሚያ ቤቱ የተገነባው በ19ኛው ክፍለ ዘመን እንደ አውሮፓውያኑ የዘመን አቆጣጠር በ1882 ሲሆን ይህ ተቋም ከ100 ዓመታት በላይ አገልግሎት እየሰጠ ይገኛል። አድዌልት ማረሚያ ቤት ስኮትላንድ። ይህ ስፍራ እንደ ሌሎቹ እስር ቤቶች የተሟላ ዘመናዊ እስር ቤት ሲሆን ነገር ግን እስር ቤት ከማለት ይልቅ የትምህርትና የክህሎት ማሰልጠኛ ማዕከል ነው ብንል ይቀላል። እስረኞች በሳምንት ለ40 ሰዓት ያህል የተለያዩ የትምህርትና
የስነ ልቦና ምክሮችን ይከታተላሉ። ዓላማው በራስ መተማመናቸውን መልሶ መገንባት ሲሆን ማዕከሉ የተመሰረተው እንደ አውሮፓውያኑ የዘመን አቆጣጠር በታህሳስ 2008 ነው። እስር ቤቱ በአጠቃላይ 796 እስረኞችን ማስተናገድ የሚችል አቅም አለው። አስረኛ ሱኦሜንሊና እስር ቤት ፊንላንድ። ይህ እስር ቤት ነው ከማለት ይልቅ በደሴት ላይ የተገነባ ቅንጡ ሪዞርት እንጂ በውስጡ የራሱ የሆነ ዘመናዊ ክፍል። ይህንን ለየት የሚያደርገው ለየክፍሎቹ የራሳቸው የሆነ ቁልፍ ያላቸው ሲሆን ቁልፎቹን በመጠቀም በፈለጉ ሰዓት ሲወጡ ዘግተው ሲገቡ ከፍተው በመግባት የሚቆጣጠሩት ራሳቸው ታራሚዎቹ ናቸው። ይህ እስር ቤት የተመሰረተው እንደ አውሮፓውያኑ የዘመን አቆጣጠር በ1971 ነው። በመጀመሪያ ላይ እንደ ቀኝ ግዛት ሆኖ የተቋቋመ ሲሆን ዋና ዓላማው በዩኔስኮ በዓለም ቅርስነት የተመዘገበውን የሱኦሜንሊና ምሽግ ጥገናና እንክብካቤ ስራዎች ላይ እስረኞችን ማሳተፍ ነበር። በ2006 ዓ.ም ደግሞ ሙሉ በሙሉ ወደ ክፍት እስር ቤትነት በመሆን በዘመናዊ መልኩ እስካሁን ድረስ በማገልገል ላይ ይገኛል።